የፊልማችን ታሪክ መጀመሪያ ላይ ኪም የተባለ ሰው እናያለን። በአንድ ወንዝ ዳርቻ ቆሞ ተስፋው ተሟጦ የመጨረሻ ውሳኔ ለማድረግ ተቃርቧል። በዛው ቅጽበት ስልኩ ጠራ። በስልኩም የክሬዲት ካርድ ዕዳው 1600 መድረሱ ተነገረው። ይህን ሲሰማ የነበረችው ጥቂት ተስፋ እንኳን ተሟጠጠች። በዚህ መሃል መኪኖች በድልድዩ ላይ ማለፋቸውን ቀጥለዋል። ነገር ግን አንድ ሰው በዝምታ ከህዝቡ መሃል መሰወሩ ማንም አላስተዋለም። እጣ ፋንታ በእርሱ ላይ እንግዳ ቀልድ ቀለደችበት። የወንዙ ውሃ ሕይወቱን አልወሰዳትም። ዋና ባይችልም እንኳን የወንዙ ሞገድ ወስዶ አንድ ሰው አልባ ትንሽ ደሴት ላይ አሳረፈው። በውሃው ውስጥ ሳለ የተሰማው ፍርሃት ሲያስታውስ ሕይወቱን ዳግም የማጥፋት ሐሳቡን ተወው። ራቅ ብለው የሚታዩትን ረዣዥም ሕንፃዎች ሲመለከት ሌላ ቦታ መምረጥ ይቀል ነበር ብሎ አሰበ። ወደ እርሱ አቅጣጫ ተራመደ። ነገር ግን በሄደበት ሁሉ ውሃ ብቻ ነበር። በዛን ጊዜ በወንዙ መሃል ባለች አንዲት ትንሽ ደሴት ላይ መታሰሩን ተረዳ። ከበላዩ ድልድይ ቢኖርም የድልድዩ ምሰሶዎችን በጣም ለስላሳና ቀጥ ያሉ በመሆናቸው እነርሱ ላይ መውጣት አይቻልም ነበር። ይሄንም ማድረግ የሚችለው እንሽላሊት ብቻ ነበር። በዚህ መሃል ስልኩ ውሃ ውስጥ ወድቆ ሙሉ በሙሉ ተበላሸ። ሌላ አማራጭ ሲያጣ ኪም በአሸዋው ላይ እርዱኝ ወይም ሄልፕ ሚ የሚል ትልቅ ጽሑፍ ጻፈ። መሸ፣ ነገር ግን ማንም አልመጣም። በማግስቱ ጠዋት በመርከብ ጥሩምባ ድምፅ ከእንቅልፉ ነቃ። መርከቧ ትልቅ የቱሪስት መርከብ ነበረች። ኪም እጅግ ተደሰተ። በፍጥነት ራሱን ለማስተካከል ሞከረና በትልቅ ፈገግታ እጁን እያወዛወዘ ለእርዳታ መጮህ ጀመረ። ነገር ግን በመርከቧ ላይ የነበሩ ሰዎች ሰላምታ እየሰጣቸው ብቻ መሰላቸው። እነርሱም በደስታ እጃቸውን መልሰው አወዛወዙለት። ፊቱን እስኪያስተካክል ድረስ መርከቧ ቀድሞውኑ ርቃ ሄዳ ነበር። ከዛ በኋላ ሌላ መርከብ አልመጣም። ቀስ በቀስ ከውስጥ ሙሉ በሙሉ እንደተሰበረ ተሰማውና ምንም መውጫ መንገድ እንደሌለ አሰበ። በዛ ቅጽበት ከባድ የሆድ ህመም ቁጥቋጦዎች ውስጥ እንዲቀመጥ አስገደደው። እዛ እንዳለ መሬት ላይ የበቀሉ አንዳንድ አበቦችን ተመለከተ። አንዱን ቀንጥሶ ቀመሰው። ልክ እንደ ልጅነት ትዝታው በጣም ጣፋጭ ነበር። ትዝታ ሰው ወደ ኋላ ሊወስደው ይችላል፣ ነገር ግን ያለፈውን ጊዜ መቼም ቢሆን በትክክል ተመልሶ አይመጣም። ለጥቂት ጊዜ ካለቀሰ በኋላ አእምሮ ትንሽ እየጠራ መጣ። የወንዙ ውሃ እጅግ የቆሸሸ ነበር፣ ነገር ግን ፍርሃት ከእንግዲህ ግድ አልነበረውምና ጠጣው። እዛ የበቀሉትን ጉዳዮች መርዛማ መሆን አለመሆናቸውን አያውቅም ነበር። ቢሆንም ግን በላቸው። በዛች ምሽት ያንን ከፍተኛ ዕዳ ያለበትን የክሬዲት ካርዱን አወጣ። ሞት የማይቀርና እርግጥ ከሆነ ስለ ገንዘብ መጨነቅ ለምን አስፈለገ ብሎ አሰበ። ከእንግዲህ ምንም ዋጋ እንደሌለው በማመን ብስጭቱን ሁሉ ራቅ ብላ ወደምትታየው ከተማ ገለጸ። በማግስቱ ከዚህ ቀደም ተሰምቶት የማያውቅ የሰላም ስሜት ተሰማው። እርዱኝ የሚለውን አሸዋ ላይ አጥፍቶ በምትኩ ሰላም ወይም ሄሎ ብሎ ጻፈ። ደሴቲቱ ሲፈልግ አንድ ያረጀ ዳክዬ ቅርጽ ያለው ጀልባ አገኘ። በሕይወቱ ቤት ኖሮት የማያውቀው ሰው አሁን አንድ ቤት አገኘ። ለቀናት እንጉዳይ ከበላ በኋላ ሰለቸውና ስጋ ነክ የሆኑ ምግቦችን ለመሞከር ወሰነ። አሮጌ መዳበሪያዎችን በመጠቀም የአሳ ማስገሪያ መረብ ለመስራት ሞከረ። ነገር ግን ምንም አሳ አልያዘለትም። ከዛ በመንጠቆ አሳ ለማጥመድ ሞከረ። ነገር ግን እንደገና አልተሳካለትም። እንዲያውም ራሱን ሊያቆስል ለጥቂት ተረፈ። ተስፋ ቆርጦ የዱር ዳክዬዎችን ለመያዝ ሞከረ። እርሱም ቢሆን አልሰራም። በመጨረሻ መንቀሳቀስ የማይችሉ የአዕዋፍ እንቁላሎችን ተመለከተ። ወደ ዛፉ በፍጥነት ሮጠ። ነገር ግን መውጣቱ በጣም አስቸጋሪ ስለነበር ሱሪው በከፍተኛ ሁኔታ ተቀደደ። ወደ ላይ ከመውጣቱ ይልቅ ይበልጥ ወደ ታች ተንሸራተተ። በከተማ ውስጥ የማይረባ ሰው እዚህም ቢሆን ያው የማይረባ እንደሆነ ራሱን አድርጎ አሰበ። ምናልባትም እጣ ፋንታው
በእንጉዳይ ብቻ ተርፎ መኖር ሳይሆን አይቀርም ብሎም አሰበ። አንድ ቀን አሸዋ ውስጥ የተቀበረ የልብስ ሳሙና አገኘ። ለአንድ ጊዜ ያህል ፀጉሩን በትክክል ለመታጠብ ወሰነ። ግማሽ ያህሉን ታጥቦ እንደጨረሰ በርካታ አሳዎች በውሃው ላይ ተንሳፎ ተመለከተ። የሞቱት በሳሙናው ውሃ ይሆን ብሎ አሰበ። ምክንያቱም ምንም ይሁን ምን ለእርሱ ከእንግዲህ ግድ አልነበረውም። ዋናው ነገር አሁን የሚበላ የተጠበሰ አሳ ማግኘት ብቻ ነበር። አሳው ትንሽ የሳሙና ሽታ ቢኖረውም እርሱ ግን በጣም ተደስቶ በላቸው። ከዛ በኋላ መልካም ዜናዎች እርስ በርሳቸው የሚከተሉ መሰለ። በማግስቱ ኪም ጥሎት የነበረውን የአሳ አጥንት እየሰረቀ ይበላ የነበረው የዱር አውራ ዶሮ መሬት ላይ ያለ እንቅስቃሴ ተኝቶ አየው። አሁን ሳሙናው በእርግጥ መርዛማ እንደነበረ ሙሉ በሙሉ እርግጠኛ ሆነ። ነገር ግን እንደገና ምክንያቱ ለኪም ግድ አልነበረውም። ዋናው ነገር አሁን የተጠበሰ ዶሮ ከፊቱ መገኘቱ ነበር። አንድ ትልቅ ጉርሻ እንደጎረሰ በደሴቲቱ ላይ ያለው ሕይወት አሰልቺና ደረቅ ቢመስልም በዛ መሰላቸት ውስጥ ግን በከተማው የሩጫ ሕይወት ውስጥ ተሰምቶት የማያውቅ አንድ እንግዳ አይነት ሰላም ተደብቆ እንዳለ ተረዳ። ራሱን ከማያቋርጥ ሩጫ፣ ከስልክ ጥሪዎች፣ ከክፍያ ደረሰኞችና ከውጥረት ሲያርቅ፣ በምትኩ ደግሞ በዙሪያው ያለውን ለምለም ተፈጥሮ የሚነፍሰውን ነፋስና የአዋፍን ድምፅ ሲሰማ አእምሮ ቀስ በቀስ ልክ በልጅነቱ እንደነበረው ነፃነት መሰማት ጀመረ። ሰውነቱን በጥሩ ሁኔታ ለመጠበቅ ቀለል ያሉ የአካል ብቃት እንቅስቃሴዎችን ማድረግ ጀመረ። አንዳንድ ጊዜ ድንጋዮችን እንደ ክብደት ያነሳቸው ጀመር። አሸዋ ላይም ይሮጣል። መሰልቸትን ለመዋጋት የራሱን ጨዋታዎች ፈጠረ። የዱር ፍራፍሬዎችን መሬት ላይ ያስቀምጥና በእነሱ ጎልፍ ይጫወታል። ኳስ በትክክል ስታርፍ ደግሞ ለራሱ ማጨብጨብን አይረሳም ነበር። አንድ ቀን የቱሪስት መርከብ በድጋሚ በደሴቲቱ አቅራቢያ አለፈች። ኪም ሾንግ ኡን መነጽሩን አውልቆ በትልልቅ አይኖቹ ትኩር ብሎ ተመለከታት። በዚህ ጊዜ ግን አንድ የተለየ ነገር ተከሰተ። እግሮቹ በራሳቸው ወደ ኋላ ማፈግፈግ ጀመሩ። እርሱም ቁጥቋጦዎች ውስጥ ተደበቀ። በዛች ቅጽበት ከከተማዋ ብልጭልጭታ፣ ጫጫታና የማያቋርጥ ጫና ጋር ሲነጻጸር ይህ ቀለል ያለና ሰላማዊ ሕይወት ምናልባትም በእውነት የሚፈለግ ነገር ሊሆን እንደሚችል ተረዳ። ነገር ግን ይህ ሰላም ብዙም አልዘለቀም። አንድ ቀን ኪም ፓስታ ወይም ኑድል ፓኬት በባህር ዳርቻ ላይ አገኘ። በላዩ ላይ የታተመውን ምስል ማየቱ ብቻ አፉን በምራቅ እንዲሞላ አደረገው። የሚገርመው ነገር ትንሽ የቅመማ ቅመም ፓኬት አሁንም በውስጡ ነበረ። ኑድሉን በልቶ ቅመሙን ጥሎ የሚሄድ ምን አይነት ግራ የሚያጋባ ሰው ነው በማለት ተገረመ። ከዛ ቀን ጀምሮ የተጠበሰ ዶሮ እንኳን የቀድሞው ጣዕም አልነበረውም። ለሰዓታት ያንን ባዶ ፓኬት ትኩር ብሎ ተመለከተ። የቀረውን የቅመሙን ሽታም ያሸታል። በምሽት ኑድል በህልሙ ይመጣል። አንዳንድ ጊዜ በሙቅ ሲበላው፣ ሌላ ጊዜ ደግሞ ጎድጓዳ ሳህኑን ይዞ ዝም ብሎ ሲቀመጥ ይታየዋል። በማግስቱ ወሰነ። እዛው ደሴቲቱ ላይ ኑድል ለመስራት አሰበ። የተለያዩ የሳር አይነቶችን፣ ስሮችንና ቅጠሎችን ሰበሰበ። በድንጋይ ፈጫቸው፣ ከውሃ ጋር ቀላቀላቸው። ሊጥም ለማብኳት ሞከረ። ነገር ግን ሁል ጊዜ የሆነ ነገር ይበላሽበት ነበር። አንዳንድ ጊዜ ውህዱ በጣም ይቀጥናል፣ ሌላ ጊዜ ደግሞ ጨርሶ ሊንቀሳቀስ እስከማይችል ድረስ ይጠጥራል። ቀንና ሌሊት አእምሮ ስለ ምግብ በማሰብ ተጠምዶ ነበር። በረሃብ ምክንያት አፉ በራሱ ጊዜ በምራቅ ይሞላ ነበር። ለአፍታ ያንን የቅመማ ቅመም ፓኬት ዝም ብሎ ለመላስ እንኳ አሰበ። ፓኬቱን አነሳው፣ ግን መልሶ ራሱን ገታ። እንደዛ በቀላሉ ተስፋ ሊቆርጥ አልፈለገም። እውነተኛና የተሟላ ኑድል ወይም ፓስታ መብላት ይፈልግ ነበር። ምንም ይሁን ምን ለማግኘትም ቆርጦ ተነሳ። አንድ ቀን ስለ ኑድል በህልሙ እያየ ሳለ አንድ ድንጋይ ያለ ከባድ ድምፅ የጀልባው ጣራ ላይ አረፈ። በድንጋጤ ከእንቅልፉ ነቃ። ቀና ብሎ ሲመለከት መላው ጣራ በአዋፍ ኩስ ተሸፍኖ አገኘው። መጀመሪያ ላይ ተናደደ። ነገር ግን በቅጽበት አንድ እንግዳ ሐሳብ መጣለት። አዋፍ ከተለያዩ ቦታዎች እህልና ዘሮች ይበላሉ። የአንዱ ወፍ ሆድ ከተረበሸ በኩሱ ውስጥ ያልተፈጩ የእህል ዘሮች ሊገኙ ይችላሉ ብሎ አሰበ። ልቡ በፍጥነት መምታት ጀመረ። ወዲያውኑ ያንን የማይረባ የክሬዲት ካርዱን አወጣና ቆሻሻውን ሁሉ በአንድ ላይ ሰበሰበ። ከዛም በደሴቲቱ መሃል ያለ አንድ ባዶ ቦታ መረጠ።
የጀልባውን መቀበጫ እንደ አካፋ በመጠቀም መሬቱም በሙሉ ኃይሉ ቆፈረው። ለኑድል ያለው ፍላጎት በጣም ከፍተኛ ከመሆኑ የተነሳ ግማሽ ቶን የሚመዝን ድንጋይ እንኳን ሊያቆመው አልቻለም ነበር። ዘሮቹን ከተከለ በኋላ አዋፍ ያንን የህልም ሰብል እንዳያበላሹበት ከኮቱ አውሬ ማባረሪያ ወንጭፍ ሰራ። የህይወቱን ትልቁን ተግባር እንዳከናወነ ሁሉ አውሬ ማባረሪያውን እያየ ፈገግ አለ። ነገር ግን ከሩቅ አንዲት ሴት እያንዳንዱን እንቅስቃሴውን እየተከታተለች እንደሆነ ምንም አላወቀም ነበር። እርሷ ሰዎችን ትሸሽ ነበር። ከክፍሏም ወጥታ አታውቅም ማለት ይቻላል። ክፍሏ በየቦታው በተበታተኑ ቆሻሻዎች የተሞላ ነበር። የመስኮቷ መጋረጃዎች ሁልጊዜም በጥብቅ የተዘጉ ነበሩ። እናቷ ከክፍሏ ውጪ ሆና ምን መብላት እንደምትፈልግ ስትጠይቃት ድምፅ አውጥታ መቼም አትመልስም ነበር። በስልኳ መልእክት ብቻ ትልክ ነበር። እናቷ ምግቡን ከበሩ ውጭ ታስቀምጥላታለች። እርሷ ከሄደች በኋላ ብቻ ልጃገረዷ በሩን በትንሹ ከፍታ ምግቡን ወደ ውስጥ ታስገባለች። ሙሉ ቀኑን በኢንተርኔት ውስጥ ባለ የተለየ ዓለም ውስጥ እየኖረች ታሳልፋለች። እዛ ያሉት ፎቶዎችና ታሪኮች የሌሎች ሰዎች ናቸው። ነገር ግን በዛ ሰው ሰራሽ ዓለም ውስጥ የፈለገችው መሆን ትችላለች። እዛ ጭንቅላቷ ላይ ያለውን ቁስል ማንም ሊያይባት አይችልም። ማንም ደግሞ ጥያቄ አይጠይቃትም። ትልቁ መዝናኛዋ በካሜራዋ የጨረቃን ፎቶግራፎች ማንሳት ነበር። ጨረቃ ላይ ምንም አይነት ሰው አይኖርም። ማንም እዛ አይፈርድብኝም ብላ ታምን ነበር። ፎቶግራፎችን ካነሳች በኋላ ልክ በጣም አስተማማኝ ቦታው እዛ እንደሆነ ሁሉ ቁምሳጥኑ ተጠቅልላ ትተኛለች። በዓመት ውስጥ 2 ጊዜ ብቻ በከተማ ዳርቻ የአየር ጥቃት መልመጃ ልምምድ በሚደረግበት ወቅት መጋረጃዋን ትከፍታለች። በዛን ጊዜ መንገዶች ሙሉ በሙሉ ባዶ ይሆናሉ። በካሜራዋ በኩል ያንን ጭር ያለ ከተማ ስትመለከት በእውነት የጨረቃን ገጽታ እያየች ያለች ይመስላት ነበር። ከነዛ ቀናት በአንዱ አይኗ ራቅ ባለው አሸዋ ላይ በተጻፈ አንድ ቃል ላይ አረፈ። በጥሞና ተመለከተችው። በአንድ ትንሽ ደሴት መሃል አንድ ሰው ቆሞ አየች። ሊያደርገው የሚሞክረውን ነገር ስታይ ደነገጠች። ከጀርባዋ ባለው የቆሻሻ ክምር ላይ ወደቀችና በፍጥነት መጋረጃውን ዘጋች። በዛች ሌሊት ጨርሶም መተኛት አልቻለችም። በእረፍት ማጣት ስትገላበጥ አደረች። በመጨረሻ መጋረጃውን በድጋሚ በትንሹ ከፈተችና ካሜራዋን አነሳች። ሰውየው አሁንም በሕይወት እንዳለ ስታይ ልቧ ትንሽ ቀለል አላት። ነገር ግን ወዲያውኑ አይኖቿ በድንጋጤ ተከፈቱ። ሰውየው በድንገት ግራ በሚያጋባና እንግዳ በሆነ መንገድ መመላለስ ጀመረ። በድንጋጤና በፍርሃት መካከል ሆና ልጃገረዷ በካሜራዋ በኩል መመልከቷን ብቻ ቀጠለች። የምታየውን ነገር መረዳት አልቻለችም ነበር። ቀስ በቀስ በኢንተርኔት ሰው ሰራሽ ዓለም ውስጥ መኖር ሰለቻት። ይልቁንም አብዛኛውን ቀኗን ያንን ሰው በመመልከት ማሳለፍ ጀመረች። እርሱም መከታተል ልማድ ሆነባት። እንዲያውም ፎቶውን አንስታ ግድግዳው ላይ ለጠፈች። ሰውየው ዳክዬ ቅርጽ ያለውን ጀልባውን ወደ ውሃው ለመጎተት ብቻው ሲታገል፣ ልጃገረዷም እርሱ እንዲገፋው እየረዳችው እንደሆነ በማሰብ ጣቷን ወደ መስኮቱ ትዘረጋ ነበር። ለእርሱ ያላት ጉጉት በጣም እየበረታ ከመሄዱ የተነሳ ለመጀመሪያ ጊዜ ከአንድ ሰው ጋር የመነጋገር ፍላጎት አደረባት። አንድ ምሽት በመጨረሻ ድፍረቷን አሰባሰበች። የራስ ቁር ወይም ሄልሜት አደረገች። በጥልቅ ተነፈሰችና ከክፍሏ ወጣች። የጥበቃ ሰራተኛውን ትኩረት በጨዋታ ዕቃ ካዘናጋች በኋላ በዝምታ ከአፓርታማው ግቢ ውስጥ ሾልካ ወጣች። ድልድዩ ላይ ስትደርስ በውስጡ መልእክት ያለበትን ጠርሙስ ወደ ደሴቲቱ ወረወረች። ጠርሙሱ እንደ ተስፋ ማዕበል በውሃው ላይ እየተንሳፈፈ ወደፊት አመራ። በማግስቱ በጉጉት ተሞልታ ከመስኮቷ ሆና ተጠባበቀች። ነገር ግን ምንም ምላሽ አልመጣም። ጠርሙሱ ምናልባት የሆነ ቦታ ውሃ ውስጥ ጠፍቶ ሊሆን ይችላል ብላ ማሰበች። 3 ወራት አለፉ። ሰውየው አሁን የደሴቲቱ ንጉሥ ሆኗል። ሕይወቱም ሙሉ በሙሉ ተለውጧል። ቀኑ አሁን ምቹ በሆነ ቁርስ ይጀመራል። የኪም ጠዋት የሚጀምረው ከወንዙ ትንንሽ አሳዎችን በማጥመድና እንግዳ ቢሆንም ጠንካራ ሻይ በመጠጣት ነበር። ሕይወቱ አሁን ቀላልና ሰላማዊ ሆኗል። ከቁርስ በኋላ ወደ እርሻው ለመስራት ይወጣል። በመጨረሻም ልፋቱ ፍሬ አፈራ።
ከአዋፍ ኩስ የበቀሉ ዘሮች ወደ ትናንሽ አረንጓዴ ተክሎች ተለወጡ። እነርሱም ማየቱ በኪም ውስጥ አዲስ በራስ የመተማመን ስሜት ሞላ። ጠቃሚ ነገሮች ፍለጋ ደሴቲቱን ማሰስ አሁንም የዕለት ተዕለት ተግባሩ አካል ሆኗል። አንድ ቀን በአንድ ዛፍ ቅርንጫፍ ውስጥ የተሰካ ጠርሙስ አየ። አወረደው። በውስጡ አንድ ቃል ብቻ የተጻፈበት ነጭ ወረቀት ነበር። ሰላም ወይም ሄሎ የሚል ነበር። ኪም ለረጅም ጊዜ ትኩር ብሎ ተመለከተው። ይህ በአንድ ወቅት አሸዋ ላይ ለጻፈው መልእክት የተሰጠ ምላሽ ይሆን ብሎ ራሱን ጠየቀ። ለመጀመሪያ ጊዜ አንድ ሰው እየተመለከተው እንደሆነ ተረዳ። ያ ሌላኛው ሰው እንግዳ ሊሆን ይችላል የሚለው ሐሳብ አስፈራው። ለረጅም ጊዜ ካሰበ በኋላ አሸዋ ላይ አዲስ መልእክት ጻፈ። በሌላኛው በኩል ልጃገረዷ ከመስኮቷ ሆና ትመለከተው ነበር። እጇን እያወዛወዘች ልቧ በደስታ ተሞላ። በዛው ምሽት ሌላ ጠርሙስ ወደ ውሃ ውስጥ ወረወረች። አሁን ኪም ሊያየውና ሊረዳው የሚችል ጓደኛ አግኝቷል። ስለ እርሱ ማሰብ ብቻ እጅግ አስደሳች ነበር። ነገር ግን ይበልጥ የሚያስደስት ነገር የመጣው በመጨረሻ በእርሻ ላይ አትክልቶችና ፍራፍሬዎች ማደግ ሲጀምሩ ነበር። አንድ ቀን አይኑ በሰራ አውሬ ማባረሪያ ወንጭፍ ላይ አረፈ። እዚያም አንድ አረንጓዴ ቅጠል አየ። ገለጥ አድርጎ ሲመለከት የበቆሎ ተክል በቅሎና ፍሬ ማውጣት ጀምሮ ተመለከተ። ተስፋ ከፊቱ ቆሞ ነበር። አሁን ኪም በደስታ ጮኸ። ለመጀመሪያ ጊዜ ይቺ ደሴት ቅጣት እንዳልሆነች ተሰማው። ይልቁንም አዲስ ጅማሮ ሆነችለት። በዛን ጊዜ ልጃገረዷ ኑድል ለኪም ምግብ ብቻ ሳይሆን የሕይወቱ ትልቁ ፍላጎት እንደሆነ ሙሉ በሙሉ ተረድታ ነበር። ብዙ ሳታስብ በኢንተርኔት ኑድል አዘዘችለት። ለምግብ አድራሹ ወይም ዲሊቨሪ ማን ብዙ ገንዘብ ከፈለችና ምግቡ በማንኛውም ዋጋ ደሴቲቱ መድረስ እንዳለበት በግልጽ ነገረችው። አድራሹም በደረጃው በትጋት በተሰጠው ገንዘብ ምክንያት እና እንዲሁም በሙያዊ ኩራቱ ተነሳስቶ ሕይወቱን አደጋ ላይ ጥሎ በጀልባው ደሴቲቱ ላይ ደረሰ። ሊያየው ለሚችለው ነገር በስነ ልቦና ተዘጋጅቶ ነበር። ነገር ግን ኪም ባየው ቅጽበት ዝግጅቱ ሁሉ በነነ። የተንጨባረረ ጸጉር፣ በፀሐይ የተቃጠለ ቆዳና በአይኖቹ ውስጥ የሚታይ እንግዳ የሆነ እርጋታ። ይህ የጠፋ ሰው ፊቱ ሳይሆን ብዙ እውነቶችን የተረዳ ሰው ገጽታ ነበር። በዝምታ አድራሹ ሰው የተለያዩ የኑድል አይነቶችን መሬት ላይ አስቀመጠ። መዓዛው በአየር ላይ ሲሰራጭ የኪም ልብ በፍጥነት መምታት ጀመረ። ሆዱ ጮሆ፣ እጆቹ በራሳቸው ወደፊት ተዘረጉ። ነገር ግን በድንገት ቆመ። ከራሱ ጋር እንደሚታገል ሁሉ ለጥቂት ሰከንዶች አይኖቹን ጨፈነ። ቀስ ብሎ ኑድሉን ወደ አድራሹ መለሰው። አድራሹ ሰውም በድንጋጤ ተገረመ። ኪም በቀላሉ ይህ ኑድል ለእርሱ ምግብ ብቻ አልነበረም፣ ተስፋ ነበር። በገዛ እጁ ሊያሳድገው ሊፈጥረውና ከዛም ሊበላው የፈለገው ተስፋ። ይህን ተናግሮ ልክ የመጨረሻ ውሳኔውን እንዳሳወቀ ሰው ረጋ አለ። ምግብ አድራሹ ተመልሶ ለልጃገረዷ የሆነውን ሁሉና የኪምን መልእክት ነገራት። ልጃገረዷ ተስፋ የሚለውን ቃል ስትሰማ ደነዘዘች። ያንን ቃል ለመጨረሻ ጊዜ መቼ እንደሰማች እንኳን ማስታወስ አልቻለችም ነበር። የቀዘቀዘውን ኑድል ራሷ በላችው። በእያንዳንዱ ጉርሻው ውስጥ የሚሰማ ጣዕም ብቻ አልነበረም፣ የሌላ ሰው የሕይወት እውነትም ጭምር ነበር የሚሰማት። በዛው ዕለት እናቷ ከደጅ ሆና ምን መብላት እንደምትፈልግ ስትጠይቃት ልጃገረዷ ለመጀመሪያ ጊዜ ዝም አላለችም። እናቷ ዞር ብላ ትሄድ ስትል ልጃገረዷ በሩን ከፈተችው። ከክፍሉ ውስጥ ያለው ብርሃን ወደ ውጪ ፈሰሰ። በለሰለሰ ድምፅ በቆሎ ማልማት እፈልጋለሁ አለች። እናቷ መመልከት ብቻ ነበር የቻለችው። ከ3 ዓመታት በኋላ ልጇን በሩ ላይ ቆማ እያየቻት ነበር። ከዓይኖቿ እንባ ፈሰሰ። ነገር ግን አንዲትም ቃል አልተናገረችም። ከተወሰነ ጊዜ በኋላ ኪም ሌላ ጠርሙስ ደረሰው። በውስጡም ልጃገረዷ ሳትጠይቀው ምግብ በመላኳ ይቅርታ ጠይቃ ነበር። ለዚህም ምላሽ ኪም አሸዋው ላይ አንድ ትልቅ ስዕል ሳለ። ደሴቲቱን፣ ወንዙንና በመካከላቸው የቆሙ 2 ትናንሽ ሰዎች ሳለ። ልጃገረዷ ስዕሉ ስታይ በእንባ የታጀበ ፈገግታ ፈገገች። በመካከላቸው ከቃላት በላይ የሆነ ትስስር ተፈጠረ። ከዛም ኪም ለወራት የጠበቀው ቀን ደረሰ። በቆሎውና አትክልቱ ሙሉ በሙሉ ደረሱ። በቆሎው ፈጭቶ ዱቄት አደረገው፣ ከውሃው ጋር ቀላቀለው እና
አንድ አሮጌ ጠርሙስ እንደ መዘርጊያ ወይም ሮሊንግ ፒን በመጠቀም ፓስታውን ሰራ። ኑድሉን ሲያዘጋጅ እጆቹ ይንቀጠቀጡ ነበር። ለ5 ደቂቃዎች ያህል ቀቀላቸውና ለረጅም ጊዜ አቆይቶ የነበረውን ቅመም በጥንቃቄ ጨመረበት። ሁሉንም ነገር ልክ በፓኬቱ ላይ እንዳለው ምስል አቀናጀው። የመጀመሪያውን ጉርሻ በቀመሰበት ቅጽበት አይኖቹ በእንባ ተሞሉ። ያለቅስ ነበር፣ ነገር ግን እነዛ የድክመት እንባዎች አልነበሩም። አንድ ሰው የሚያጣው ነገር ሲያልቅ አንዲት ጉርሻ ኑድል እንኳን ለህይወት ምክንያት ልትሆነው ትችላለች ብሎ አሰበ። በሌላ በኩል ልጃገረዷ የላከውን ፎቶ እያየች በዝግታ ለእርሱ ደስተኛ በመሆን ለረጅም ጊዜ ስክሪኑን ትኩር ብላ ተመለከተች። በዛች ሌሊት ለመጀመሪያ ጊዜ ቁም ሳጥን ውስጥ አልተኛችም። ወጥታ ካሳደገችው ተክል አጠገብ መሬት ላይ ተኛች። አየሩ ቀዝቃዛ ነበር፣ እርሷ ግን አልፈራችም። በማግስቱ ኪም ጋር የእንኳን ደስ አለ መልእክቷ ደረሰው። የተሰበረ ስልኩ ጆሮው ላይ ይዞ በእውነት እያነጋገራት ይመስል ፈገግ አለ። እርሷ አሁን የዕለት ተዕለት ሕይወቱ አካል ሆና ነበር። ከጥቂት ቀናት በኋላ አንድ ጥያቄ ኪምን ያስጨንቆ ጀመር። በመጨረሻም ማነሽ ብሎ ጠየቃት። ይህን ስታነብ የልጃገረዷ ልብ ተሰበረ። የቆንጆ ሴት ፎቶ ኢንተርኔት ላይ ፈልጋ አወጣች። አተመችውና ጠርሙሱ ውስጥ ልታስገባው ስትል እጇ ተገታ። ይህ ግንኙነት በተስፋ ላይ የተገነባ ከሆነ እንዴት በውሸት ይጀምራል የሚል ስሜት ተሰማት። ጠርሙሱን አልወረወረችም። ኪም ምንም ምላሽ አላገኘም። እየጠበቀ ሳለ እንደገና አሸዋው ላይ ለምን ብሎ ጻፈ። ይሄን ስታነብ ልጃገረዷ በፍርሃት መጋረጃዋን መልሳ ዘጋችና ተደበቀች። ልቧ ሊፈነዳ እስኪቃረብ ድረስ ሲመታ ነበር። ኢንተርኔት ስትከፍት ትልቅ ትርምስ ተፈጥሮ ነበር። ሰዎች የሌሎችን ፎቶ እንደምትጠቀም ደርሰውባታል። አንዳንዶች አታላይ አሏት፣ ሌሎች ደግሞ ስድብ ያዘንቡባት ጀመር። በድንጋጤ ተውጣ ኮምፒውተሩን አጠፋችና በድጋሚ ቁም ሳጥን ውስጥ ገብታ ራሷን ቆለፈች። ያው ጨለማ፣ ያው ማፈን፣ ያው የዱር ፍርሃት። በዛ ሰዓት የአየሩ ሁኔታ ክፉኛ ተቀየረ። ኃይለኛ ማዕበልና ዝናብ መጣ። ደሴቲቱ ላይ የኪም እርሻዎች በአንዴ ወደሙ። ያችን ዳክዬ ቅርጽ ያላትን ጀልባውን ለማዳን ቢታገልም ኃይለኛው ማዕበል ነጥቆ ወሰዳት። በቅጽበት ጀልባው ውሃ ውስጥ ገብታ ተሰወረች። ያን ያህል ደክሞ የገነባው ትንሽ ዓለም በአንድ አፍታ ፈረሰ። በዚህ መሃል ልጃገረዷ ቁም ሳጥኑ ውስጥ ሆና ያለማቆም ታለቅስ ነበር። በማግስቱ ዝናቡ ሲያቆም በካሜራዋ ወደ ደሴቲቱ ስትመለከት ልቧ ደነገጠ። ኪም ተስፋ በቆረጠ ሁኔታ መሬት ላይ ተዘርሮ ነበር። በዛው ቅጽበት ፖሊሶች መጡ። ኪም ባያቸው ጊዜ ለመሮጥ ሞከረ፣ ነገር ግን ያዙትና ጎትተው ወሰዱት። አትውሰዱኝ እያለ ይማጸን ነበር። የአንድን ሰው ምላሽ እየጠበቀ ነበር፣ ነገር ግን የሚሰማው አላገኘም። ይሄን ስታይ በልጃገረዷ ውስጥ የሆነ ነገር ተሰበረ። መቋቋም አልቻለችም። ኪም ማንን እየጠበቀ እንደሆነ በሚገባ ታውቅ ነበር። በዛው ቅጽበት ውሳኔ አሳለፈች። ያለምንም ፍርሃት ከቤት ወጣች። ለመጀመሪያ ጊዜ ከመጋረጃው ጀርባ ለመደበቅ አልሞከረችም። በፀሐይ ብርሃን ውስጥ ስትሮጥ ፊቷ በግልጽ ይታይ ነበር። ጭንቅላቷ ላይ ያለው ምልክት ለሁሉም ሰው ይታያል፣ ነገር ግን በልቧ ውስጥ የነበረው ፍርሃት ጠፍቷል። ፖሊሶች ኪምን መንገድ ዳር ጥለውት ሄዱ። ተሰብሮና ተሸንፎ በአንድ ወቅት ራሱን ሊያጠፋ ካሰበበት ያ ረዥም ሕንፃ አቅራቢያ መራመድ ጀመረ። ልክ ሁሉም ነገር በድጋሚ ከዛ ይጀምር ይመስል ልጃገረዷ ቦታው ላይ ስትደርስ ኪም አውቶቡስ ውስጥ ገብቶ ነበር። በሙሉ ኃይሏ እየጮኸች ተከተለችው። ነገር ግን አውቶቡሱ ቀስ በቀስ ራቀ። እርሷም ዝላ ተቀመጠችና ሁሉም ነገር እንዳበቃ ተሰምቷት አለቀሰች። በድንገት የከተማዋ የአየር ጥቃት ማስጠንቀቂያ ጥሩምባ አስተጋባ። ጥሩምባው ሲሰማ አውቶቡሱ ቆመ። ልጃገረዷ ሕይወት ተመልሶ እንደመጣላት ተሰማት። ወደ አውቶቡሱ ውስጥ ሮጣ ገባችና ፊት ለፊቱ ቆመች። ኪም ሲያያት አንዲትም ቃል መናገር አልቻለም። ለጥቂት ሰከንዶችም ዝም ብሎ ተያዩ። ከእንግዲህ ብቻቸውን አልነበሩም። ተለያይቶ ሲኖሩ ያላገኙትን ሰላም አሁን ፊት ለፊት ቆሞ አገኙት። ከዚህ በኋላ ሕይወት ወደ ፈለገችበት ብትወስዳቸውም አንድ ነገር ግን እርግጥ ነበር፣ ከእንግዲህ ወዲያ ብቻቸውን አይሆኑም እያለ የዛሬው የፊልማችን ታሪክ በዚህ ያበቃል።
በፊልሙ ታሪክ ከተደሰቱ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቋሚ ቤተሰብ ይሁኑ። በሌላ ምርጥ የፊልም ታሪክ እስከምንገናኝ መልካም ጊዜ፣ ቸር ቆዩ።